በዘመናዊ የጦርነት ታሪክ ውስጥ ሜዳ ላይ ሆነው ከጠላት ጋር ፊት ለፊት ከሚጋፈጡት ወታደሮች በስተጀርባ ከሺዎች ማይሎች ርቀት ላይ ሆነው በኮምፒውተር ስክሪን የሞትና የህይወት ውሳኔ የሚሰጡ ሰዎች አሉ። ዛሬ የምናየው ታሪክ በእነዚህ በሁለቱ ዓለማት መካከል ስላለው አስገራሚ ትስስር ነው። ታሪኩ የሚጀምረው በፊሊፒንስ ደቡባዊ ክፍል በሚገኝ ጥቅጥቅ ያለና አደገኛ ጫካ ውስጥ ነው። የአሜሪካ ልዩ የጦር ኃይል ዴልታ ፎርስ ቡድን ቢሾፕ፣ አቤል እና ፒት የተባሉ ሶስት አንጋፋ ወታደሮች አንድ እጅግ ምስጢራዊ ተልዕኮ ይሰጣቸዋል። ተልዕኮው በአካባቢው በሚንቀሳቀስ አቡ ሲያፍ በተባለ አሸባሪ ቡድን የታገተን አንድ የሲአይኤ ወኪል በህይወት ማዳን ነው። ተልዕኮው በአካባቢው በሚንቀሳቀስ አቡ ሲያፍ በተባለ አሸባሪ ቡድን የታገተን አንድ የሲአይኤ ወኪል በህይወት ማዳን ነው። ነገር ግን ለዚህ ቡድን የላቀ የቴክኖሎጂ ድጋፍ ለመስጠት አንድ ያልታሰበ ወጣት አብሯቸው እንዲጓዝ ይደረጋል። ስሙ ሰርጀንት ኪኒ ይባላል። ኪኒ የጦርነት ልምድ የሌለው ጆይንት ተርማል አታክ ኮንትሮለር በመባል የሚታወቅ የኮሚኒኬሽን ባለሙያ ነው። የእሱ ስራ በጦርነቱ መሃል ሆኖ በሰማይ ላይ ካሉ ድሮኖች ጋር መገናኘትና የቦምብ ጥቃት ማዘዝ ነው። በተመሳሳይ ሰዓት ከፊሊፒንስ በሺዎች ማይሎች ርቀት በምትገኘው የላስ ቬጋስ የአየር ኃይል እዝ ውስጥ ካፒቴን ሪፐር የተባለ አንጋፋ የድሮን ኦፕሬተር ከረዳቱ ኒያ ጋር ሆኖ በሰማይ ላይ የምትበረውን የሪፐር ኤምኪው 9 ሰው አልባ ድሮን ይቆጣጠራል። ሪፐር በሜዳ ላይ ላሉ ወታደሮች የሰማይ ጠባቂ መልአክ ነው። ነገር ግን ይህ ተልዕኮ በጥቂት ደቂቃዎች ውስጥ ወደ እልቂት እንደሚቀየር ማንም አልገመተም ነበር። በድሮን ካሜራው እያንዳንዱን የወንበዴዎችን እንቅስቃሴ እያየ ለቢሾፕ መረጃ ያስተላልፋል። በድንገት ግን ሁኔታው ይለወጣል። የአሸባሪዎቹ መሪ አንድን ሴት እና የታገተውን የሲአይኤ ወኪል ይዞ ወደ ውጭ ይወጣል። ወኪሉን ያለምንም ርኅራኄ በካሜራ ፊት ሊሰይፉት ሲሉ የዴልታ ፎርስ ቡድን መሪ ቢሾፕ የታገተውን ሰው ለማዳን ሲል የመጀመሪያው ጥይት ይተኮሳል። ወዲያውኑ ካምፑ በከባድ የተኩስ እሩምታ ይናወጣል። ነገር ግን አሸባሪዎቹ ቁጥራቸው በጣም ብዙ ነበር። ከተለያዩ አቅጣጫዎች በከባድ መትረየስና በአርፒጂ ሮኬት የአሜሪካን ወታደሮች መክበብ ይጀምራሉ። ቢሾፕ እና ቡድኑ ወደ ኋላ እያፈገፈጉ ለመዋጋት ቢሞክሩም ከባድ ጉዳት ይደርስባቸዋል። አቤልና ፒት በሮኬት ፍንዳታ ሲመቱ፣ ቢሾፕ ደግሞ ኪኒን ለማዳን ሲል ብቻውን ጠላትን እየተጋፈጠ ይቆያል። ኪኒ በህይወቱ አይቶት በማያውቀው የጥይት ናዳ መሃል ወድቆ ከሪፐር ጋር በሬዲዮ ለመገናኘት ይሞክራል። ሪፐር ከላስ ቬጋስ ሆኖ ሁኔታው መበላሸቱን ያያል። ነገር ግን ኪኒን ለማዳን የድሮኑን ሚሳኤል ከመተኮስ ውጭ ሌላ አማራጭ አልነበረውም። ኪኒ በሬዲዮ በኩል የጠላትን መገጣጠሚያ ኮኦርዲኔተር ለሪፐር ያስተላልፋል። ሪፐር ያለምንም ማወላወል በድሮኗ ላይ ፋየር የተባለውን ገዳይ ሚሳኤል ይተኩሳል። በጥቂት ሰኮንዶች ውስጥ የአሸባሪዎቹ ግማሽ ካምፕ በከፍተኛ ፍንዳታ አመድ ይሆናል። ይህ ፍንዳታ ኪኒ በህይወት እንዲያመልጥ ትንሽ ቀዳዳ ይፈጥርለታል። ነገር ግን በትርምሱ መሃል ኪኒ ከቡድኑ ሙሉ በሙሉ ይለይ። ቢሾፕ መማረኩን ወይንም መሞቱን አያውቅ። አሁን ይህ ወጣት የኮምፒውተር ባለሙያ በዓለም ላይ እጅግ ጨካኝ በሆኑ አሸባሪዎች በተሞላ ጥቅጥቅ ያለ ጫካ ውስጥ ነው። ያለምንም ምግብና ረዳት ብቻውን ቀረ። ብቸኛው ጓደኛውና ተስፋው በጆሮ ላይ ያለው የሪፐር ድምጽ ብቻ ነው። ኪኒ ጥይቱ ባለቀበት ጠመንጃው እየተደገፈ በጫካ ውስጥ በከፍተኛ ፍጥነት ይሮጣል። የፊሊፒንስ ጫካ እጅግ ሞቃትና እርጥበታማ በመሆኑ ኪኒ በከፍተኛ የውሃ ጥም ይቃጠላል። ሪፐር በሳተላይት ካርታ እያየ ኪኒ ወደሚድንበት የፓሲፊክ ውቅያኖስ ዳርቻ ኤክስትራክሽን ፖይንት እንዲጓዝ ይመራዋል። በመሃል ሪፐር ኪኒ እንዳይደነግጥና ተስፋ እንዳይቆርጥ ለማድረግ ስለ ራሱ ህይወት፣ ስለ ትዳሩና ስለ ምግብ እያወራ በሬዲዮ ያዝናነዋል። ይህ ትዕይንት በጦር ሜዳ ላይ ባለው ስቃይና በላስ ቬጋስ ባለው ሰላማዊ ቢሮ መሃል ያለውን ትልቅ ልዩነት በሚገባ ያሳየናል። አሸባሪዎቹ ኪኒን ለመያዝ ውሾችንና ዘመናዊ መፈለጊያዎችን ይዘው ጫካውን ያጥለቀሉ። ኪኒ ከእንግዲህ መሮጥ እንደማይችል ሲረዳ ህልውናውን ለማዳን ሲል እውነተኛ ወታደር ለመሆን ይገደዳል። ሪፐር የፈረቃ ሰዓቱን ቢያበቃም ወደ ቤቱ መሄዱን ትቶ ኪኒን ለማዳን ሲል ብቻ በስራ ገበታው ላይ በፈቃደኝነት ኪኒ እጅግ አድካሚ ጉዞ ካደረገ በኋላ በመጨረሻም ወደ ባህር ዳርቻው ይደርሳል። ከሩቅ የአሜሪካ የማዳኛ ሄሊኮፕተር ስትመጣ ይመለከታል። ኪኒ በደስታ ፈገግ ይላል። ነገር ግን ያ ፈገግታ በጥቂት ሰኮንዶች ውስጥ ይጠፋል። ሄሊኮፕተሯ ልትቃረብ ስትል ከአሸባሪዎቹ ተራራ ላይ የተኮሰ ከባድ ሚሳኤል ሄሊኮፕተሯን አየር ላይ ያፈነዳታል። በተመሳሳይ ሰዓት በደርዘን የሚቆጠሩ አሸባሪዎች ኪኒን ከበው ይይዙታል። ኪኒ ሊከላከል ቢሞክርም በጠመንጃ ሰደፍ ተመቶ ራሱን ይስታል። ኪኒ ሲነቃ ራሱን የሚያገኘው ከመሬት በታች በተሰራ ጨለማና አስፈሪ የአሸባሪዎች እስር ቤት ውስጥ ነው። እዚያም የቡድኑ መሪ ቢሾፕ በህይወት እንዳለና እሱም ታስሮ በከባድ ሁኔታ እየተገረፈ መሆኑን ያያል። የአሸባሪዎቹ መሪ ኪኒን የአሜሪካን ሚስጥር እንዲናገር በቃጠሎና በስቃይ ይቀጣው ይጀምራል። በዚህ ሰዓት ላስ ቬጋስ ውስጥ ያለው የሪፐር የኪኒ ሬዲዮ በመጥፋቱ ምክንያት ሙሉ በሙሉ ይጨነቃል። የላይኞቹ አለቆች ተልዕኮ ከሽፏል፣ ወታደሮቹ ሞተዋል ብለው ፋይሉን ሊዘጉት ሲሉ፣ ሪፐር ግን በድሮን ካሜራው ላይ ከመሬት በታች ካለው መሸሸጊያ የሚወጣውን የጭስ ምልክት ያስተውላል። ወታደሮቹ እዚያ ውስጥ እንዳሉ እርግጠኛ ይሆናል። ሪፐር የመጨረሻውንና የጦርነቱን እጣ ፈንታ የሚወሰነውን ውሳኔ ያስተላልፋል። በአዲሱ የድሮን ቡድን ላይ ሙሉ ስልጣን ወስዶ ከመሬት በታች ባለው ካምፕ ላይ ከፍተኛ አጥፊ የሆነ
ቦምብ እንዲጣል ያዛል። ቦምቡ ከሰማይ ተወርውሮ ለመድረስ 3 ደቂቃ ብቻ ነው የቀረው። ኪኒ በእስር ቤቱ ውስጥ ሆኖ ጥቃቱ እየመጣ መሆኑን በውስጥ ስሜቱ ይረዳል። በስቃይ መሃል ሆኖ የያዘውን ትንሽ ብረት ተጠቅሞ እጆቹን ይፈታል። ጠባቂዎቹን በድንገት አጥቅቶ ቢሾፕን ከሰንሰለቱ ይፈታዋል። ሁለቱ ወታደሮች እየተደጋገፉ ከመሬት በታች ካለው ሲኦል ወደ ላይኛው መውጫ በከፍተኛ ፍጥነት ይሮጣል። ከበስተጀርባ ቦምቡ መሬቱን ሰንጥቆ ይገባል። በትልቁ ፍንዳታ መላው ተራራ ላስ ቬጋስ ካፒቴን ሪፐር የኪኒን መትረፍ በስክሪኑ ላይ ሲያይ አይኖቹ በእንባ ይሞላሉ። ረጅም የ30 ደቂቃ አስገራሚ ትግል ካደረገ በኋላ የቢሮውን መብራት አጥፍቶ ወደ ቤቱ ይጓዛል። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። በቀጣይ የትኛውን ፊልም እንስራ ኮሜንት አድርጉ። እስከዛው ድረስ ሰላም ቆዩልኝ። ባይ ባይ።